ራቁ። ከሲራን ሚን አልظን ከጥርጣሬ በርካታውን ምን አድርጉ ራቁት አለ አላህ ሱብሓነሁ ወተዓላ። ኢጅተኒቡ ከሲራን ሚን አልظን በርካታውን ጥርጣሬ ራቁት። ኢነ በዕደ ظኒ ኢስሙን የጥርጣሬ የተወሰነው ክፍል ኃጢአት ነው አለ አላህ ሱብሓነሁ ወተዓላ። ግብን አይመታም። በመሆኑ የቁሉ ኢማም አነወዊ ኢማም አነወዊ ምን ይላሉ? يقول الإمام النووي رحمه الله تعالى الإمام النووي من يلالو سوء الظن مدفو متأرطر مدفو نجر كمناجر يتلي أيدلم يلالو أي مجرد حواجز في قلبك بقلب وسط لأند مسلم وندمه በተለይ ደግሞ ትልቅ ቦታ ያላቸው ሰው ከሆኑ ኡስታዝ ከሆነ ዓሊም ከሆኑ መሻይኽ ከሆኑ በነዛ ላይ መጥፎ ጥርጣሬ በውስጥ ማሳደር በራሱ ምንድነው ኃጢአት ነው። ሱእ ظኒ ከሱእ القول ይላል ኢማም ነወዊ። መጥፎ ማሰብ በመጥፎ መጠርጠር በመጥፎ ከመናገር የተለየ አይደለም የተለየ አይደለም። ስለዚህ በምንም መለኪያ ይሁን ውስጣችንን መጥፎ እንዲያስብ ስለ የትኛውም ሰው ይሁን ስለ ሙስሊም ወንድሞቻችን ስለ ሙስሊም እህቶቻችን ምንም አይነት ነገር በውስጣችን እንዲኖር ልንፈቅድለት አይገባም ማለት ነው። ለዛ ነው አላህ ተዓላ ማለት ኢጅተኒቡ ከሲራን ሚነ ظን እርባና ቢስ ነው። ጥርጣሬ እርባና ቢስ ነው። አንዳንዴ ዝም ብለን ከመሬት ተነስተን ልንጠራጠር እንችላለን። ይሄ የመታመም ነው፣ በሽታ ነው። ሰሊም አልቀልብ ንጹህ ልቦና ያላቸው ሰዎች ግን ሁሌም ከራሳቸው ጋር ሰላም ስለፈጠሩ ከሌላውን ጋር ሰላም ፈጥሮ መኖር ይችሉበታል። ለዛም ነው ረሱላችን ዓለይሂ ሰላቱ ወሰላም በአንድ ሐዲስ ላይ ምን አሉ? ኢያኩም ወظن አሉ። ኢያኩም ወظن